ባላችሁ ነገር ሞክሩ እንዳዩት ታሲት እንደው ለለብች ነው መሞከር ነው። ከመሞከር ይገኛል። ጀምሩት። ልብ በአርባ ገንዘብ በሃያ ይባል የለ ከፈጣሪያቸው ጋርና ያን ሰው እንደሚሰግኑ ለሁሉ ጊዜ ለሰው ላገዘው ሰው መርካታ ነው የሚሆን። እነዛን ደስተኛ እንደምታየው ደስ ይላል። እንግዲህ የሚካሄዱበት በጣም ጥሩ አደባባይ ነው። በምሽለው እንግዲህ ያው ከነበረን ቆይታ ይሄን ይመስላል ማለት ነው። ቪዲዮ እንደምትወዱትና ጥሩ ምክር እንዳገኛችሁ ተስፋ አደርጋለሁ። ሰላም የተከበራችሁ የተወደዳችሁ የዩቲዩብ ወይም ቻናል ቤተሰቦች፣ አሁን እንግዲህ ዞር እያለን ባህር ዳርን የምንጎበኝ ይሆናል ማለት ነው። በምንጎበኝበት ጊዜ በምሽት ባህር ዳር ምን ትመስላለች፣ ምን ነገሮች አሏት የሚለውን እናያለን። የተለያዩ ሰዎችን በመጠየቅ ቁም ነገር አዘሎችንና እንዲሁም ከቦታ ጋር አንፃር ያላቸውን መስተጋብር በደንብ የምናደርሳችሁ ነው የሚሆነው። እናንተ የሚጠበቅባችሁ እኔ ቪዲዮ ላይክ እና ሼር እንዲሁም ሰብስክራይብ በማድረግ ብቻ እንድትተባበሩ ነው። አይ ሆፕ በጣም ጥሩ ነገር እንደምናቀርብላችሁ ተስፋ አደርጋለሁ። ግን የምታዩዋቸው ነገሮች በጣም የሚያማምሩ ናቸው። ስለዚህ አብራችሁን ብቻ እንድትቆዩ ነው መንጋብዛችሁ ማድረግ ነው። እንደምታውቁት ጣና በምሽት በጣም የሚማርክ ገጽታ ያላት አካባቢ ናት። ሁሉም ሰው እንደምታዩት ደስታውን በጣም የሚያንጸባርቅበት አካባቢ ነው። በዚህ ነው የተቀመጠው ሰው ብቻ በምሽት ደስ የሚል ቫይብ አላቸው። እንደዚህ አድርጋችሁ ማየት ትችላላችሁ። ሰው እዚህ ጋር ጣና ዳር ላይ ተቀምጧል፣ ያያል ምናምን ደስታውን ይካፈላል። እንግዲህ ድሮ በታሪክም እንደምናውቃት ጣና የአባይ መነሻ ተብላ ከምትጠራ አካባቢ ነው ያለነው። አሁን እንግዲህ እጅግ ልዩና ድንቅ የሚያምር ስሜት አለው። በምሽት ባህር ዳር አካባቢ ወጥቶ መንቀሳቀስ ተብላ ከተማ ውስጥ መሰረት ጥንቱና የመጀመሪያው ቤተክርስቲያን የባህር ዳር ፈለገዩ ቅዱስ ጊዮርጊስ ካቴድራል ቤተክርስቲያን ነው የምንገኘው። ይህ ቤተክርስቲያን እንግዲህ በጣም ከባህር ዳር ካሉት ቤተክርስቲያኖች ጥንታዊ ከሚባሉት ውስጥ የመጀመሪያው ነው። እንደምታዩት ሰዎች እዚህ እንትን ይላሉ ማለት ነው። ምሳሌው በዚህ ነው ማለት ነው። ተሳልሞ እየገቡ ነው፣ ይወጣሉ። ሰው ከስራው ሰዎች ቲኬት በሚቆርጡበት ጊዜ ከዚህ ፋና ስፔሻሊስት ሕክምና ክሊኒክ ከሚለው አጠገብ ነው ቲኬት መቁረጥ ከፈለጋችሁ ምናልባት ከዚህ ነው የምታገኙት ማለት ነው። በምሽት አብዛኛው የሚያገኘው ሰው ለመሳለም ሆነ ጸሎት ለማድረግ የሚያገኙበት ቤተክርስቲያን ያው ይሄ ለሁሉም ሰው ለስራ ቀረው ምናምን ስለሆነ ከዚህ ነው የሚያገኟቸው ማለት ነው። እንግዲህ ምንሄደው ደግሞ በጣም በፊት የቆሻሻ ማጠራቀሚያ ከነበሩ ቦታዎች ውስጥ አሁን በጣም በኮሪደር ልማት ንጹህ ሆኖና ምርጥ መናፈሻ ከሚባሉ ቦታዎች ውስጥ አንዱ ወደ ሆነው ቦታ እንሄዳለን ማለት ነው። ምን እንደሆነ አሳያችኋለሁ። እናንተ የሚጠበቅባችሁ አብራችሁ እስከ ቪዲዮ መጨረሻ ድረስ አብራችሁ መቆየት ነው። ስለዚህ የዚህ ነፋሻማ ቦታ ስሜቱ እንዴት ነው ምናምን የሚለውን ነገር እናያለን። እስኪ እንዴት ያለ ስሜት ሰዎችን ካገኘን ኢንተርቪው ልናደርግ እንችላለን። እናንተም አሁን ማየት ነው የሚጠበቅባችሁ። ድሮ ማለት ነው በጣም ቆሻሻ ከሚጠራቀምበት ቦታዎች ውስጥ አንዱ ነበር። አሁን በተለያዩ የልማትና የመንግስት ፕሮጀክቶች በጣም ለምቶ ካለው አንፃር እንደዚህ አይነት መናፈሻዎችን ይዟል ማለት ነው። ሉካት ኢት ብሮ ሉካት በጣም ደስ የሚል ንፍ አየሩ ራሱ በጣም እንዴት ደስ እንደሚል እዚህ አካባቢ ስትመጣ ያበደ ነገር ታገኛለህ ማለት ነው። ያው ሰዎች አንዳንዴ በሚደክሙባቸው ጊዜ ያርፋሉ እዚህ አካባቢ። ይሄ በጣም ሰፊ ቦታ ነው። ሰዎች ይናፈሳሉ፣ ይቀመጣሉ፣ እዚህ ጋር ይመጣሉ። ከሚወደዱና ደስ ከሚባሉ ቦታዎች ውስጥ አንዱ ይሄ ነፋሻማ ቦታ ማለት ይሄ ቦታ ነው። እዚህ ጋር ደግሞ ዞር ሲያደርግላችሁ ካፌ ያለ የምትቀመጡበት በምትዘናኑበት ጊዜ ካፌዎችን እዚህ ጋር መጠቀም ትችላላችሁ። ዛት ሚውዚክ ግሎሪ ካፌ ማለት ነው። ምን በማስታወቅ ጀምረን ዮናታን ባላሉኝ። እሺ ዮናታን እንዴት ነው ወደዚህ ቢዝነስ የገባው? ያው ኑሮዬን ለማሻሻል ነው። እሺ አይ ነው ብዙ ወጣት ገንዘቡ ኑሮ ታጥቶ ኑሮ መጀመር የሚፈልግ አለ። ቦታ ያጥረዋል፣ ሶሻል ያጥረዋል። ይሄን ችግር አንፈልግ። ባላችሁ ነገር ሞክሩ እንዳዩት ታሲት እንደው ለለብች ነው መሞከር ነው። ከመሞከር ይገኛል። ግን ስትራግሉ ምን ይመስላል?
ያው ያደክማል እሱማ ግን አሁን ቀረ ለመልፋት ሪስክ ያለው ነገር መልፋት ያስፈልገዋል ለስኬት ሞክሮ ማየት ነው እላለሁ። ያመሰግናለሁ። ምን ያህል ስራ ሞክራል? ኦልሞስት ሶስተኛዬ ነው። አሁን ላይ ስንት ዓመት? 22 ዓመት። 22 ዓመት። እሺ ከ22 ዓመት ውስጥ በጣም የምትቆጭበት ጊዜ አለ? ያን ያክል ባይሆንም መቼም ያለፉ ነገሮች ይኖራሉ ይስተካከሉ። ይሄን ባደርግ ኑሮ አሁን ጥሩ ላይ ሆነ ነበር። 19 እና 20 ዓመቴ ላይ የሆነ የሚቆጨኝ ጊዜዎች አሉ ያጠፋኋቸው። አሁን ይሄን ለሚመለከቱ ሰዎች ወይም ደግሞ ይሄን ቪዲዮ ለማያዩ ሰዎች ምን መልእክት አለ? ጀምሩት። በጣም ቴንኪው። መልካም ስራ። እሺ በመጀመሪያ ስላገኘሁሽ ደስ ብሎኛል። አመሰግናለሁ። እሺ ማንቶ? ሄለን። እሺ ኤለን ስንት ዓመትሽ ነው? ያው እድሜው መጠየቅ ይቻላል? 25። በዚህ እድሜሽ በጣም ባረገው ነገር ጥሩ ይሆናል ብለሽ የምታስቢው የሚቆጭሽ ነገር ምንድን ነው? ያለፈ ነገር ነው ወይስ አዲስ ነገር? አይ ያለፈ ነገር። በዚህ ህይወት እድሜሽ ውስጥ ይሄን ነገር ባረግ ኖሮ ጥሩ ሆነ ነበር ብለሽ የሚቆጭሽ ነገር ምንድን ነው? ትምህርቴን ከ12 በኋላ ማቋረጥ 12ን ጨረሼ ማለት የግል ብማር ኖሮ የተሻለ ህይወት ይኖረኝ ነበር እና ከ12 በኋላ መቀጠል አልችልም። ለሚመለከት ሰው ለምሳሌ ስራ ለሚሰራ ሰው ወይም ደግሞ ላይፍ ውስጥ በጣም እየተቸገረ ላለ ሰው ምን መልእክት አለ? አቅም ያለው ሰው ቢያግዟቸው ነው። እነዛን ሰዎች የተቸገሩትን አቅም ያላቸው ቢያግዟቸው እና የተሻለ ደረጃ ደርሶ ትናንትና እዚህ ቦታ ደረጃ አልደርስም ነበር እዚህ ደረጃ እንድደርስ ያደረገኝ ከፈጣሪያቸው ጋርና ያን ሰው እንደሚመሰግኑ ለሁሉ ጊዜ ላገዘው ሰው እርካታ ነው የሚሆን። እነዛን ደስተኛ ነው ህይወት ይኖራል። በጣም ቴንኪው። አመሰግናለሁ ስለነበረን ጊዜ። መልካም ምሽት። እሺ አሁን ደግሞ በጣም እጅግ ተወዳጅ ከሚባለው ፋውንቴን ላይ ደርሰናል ማለት ነው። ይሄ ማለት አሁን በቅርቡ የተጠናቀቀ ፕሮጀክት ነው። ይሄ ማለት ከጀርባ ዩኒቨርሲቲ ወይም ደግሞ ከባህር ዳር ዩኒቨርሲቲ ከ7 ካምፓሶች ውስጥ አንዱ ነው። እዚህ ጋር ስትገቡ ትዝናናላችሁ፣ ሻይ ምናምን ትጠጣላችሁ። እዚህ ግን አሪፍ ቦታ ነው። ሰው ወጣቱ በተሰማራበት ሁሉ ነገር ማለት አሁን ከወላጅ መጠበቁ ምናምን ብቻ ሳይሆን በስነ ምግባሩም የተሻለ ሆኖ ወላጁን አክባሪ ሆኖ ከወላጅ አልፎ ማህበረሰቡ ጋራ ያለውን በእድሜም ተከባብሮ ያው ጥሩ በቃ ጥሩ ሐሳብ ይዞ ለሀገርም ለራሱ የሚጠቅመው ያው ከአስተሳሰብ ጀምሮ ጥሩ ኢሜጅ ይዞ ጥሩ ሰላማዊ ሲሆን ነው። ሰው መጀመሪያ ከራሱ ጋር ታርቆ ነው እንትን ማለት ያለበት አይደል? ወጣቱ አሁንም እንደዛ ነው ማለት ያለበት። እንግዲህ ያው ከነበረን ቆይታ ይሄን ይመስላል ማለት ነው። ቪዲዮ እንደምትወዱትና ጥሩ ምክር እንዳገኛችሁ ተስፋ አደርጋለሁ። የምታዩት የተለያዩ አውደ ምሕረቶች አውደ ጥናቶች የሚካሄዱበት በጣም ጥሩ አደባባይ ነው። በምሽት ገጽታው ይሄንን ይመስላል። ቆይ በደንብ ላሳያችሁ ገባ ብዬ ማለት ነው። ይህ ማለት በጣም እጅግ ድንቅና ውብ ከሚባሉ ቦታዎች ውስጥ አንዱ ነው። ከተለያዩ ፍቅር አደባባይ ተብሎ ከሚጠሩ ቦታዎች ውስጥ ነው። እዚህ ጋር እንዳይገጨን መሄድ አለብን። እንዳንገጭ ከተገጨን ከባድ ነው። እዚህ ጋር ከፍቅር አደባባይ ከሚገኙ ቦታዎች ውስጥ የተለያዩ ሰዎች ሽርሽርና መዝናናትን ከሚመርጡባቸው ቦታዎች ውስጥ አንዱ ከሆነው ይህ ቦታ ነው። ይህ ቦታ ደግሞ በጣም አሪፍ ከሚባሉ ቦታዎች ነው ያለው። ደስ የሚል ቦታ አለ። ሰዎች ከስራ ደክሟቸው ለማረፍ ወይ ለመዝናናት በሚሞክሩበት ሰዓት መጥተው እንዲህ አይነት ደስ የሚሉ ካፌዎችን ያገኛሉ ማለት ነው። አሁን አትሊስት በሳይክል መንገድ ነው እየሄድክ ያለው። ስለዚህ ከሳይክል መንገድ መውጣት አለብኝ ማለት ነው። የተለያዩ እቃዎችን በኦንላይን አዘዛችሁ እቃችሁን በፖስታ ቤት ለምታዘዙ ሰዎች ፖስታ ቤት ብዙ ጊዜ አድሬስ ልትቸገሩ ይችላል። ስለዚህ እዚህ ኢትዮ ፖስታ ይላል እዚህ ጋር እንደምታዩት። ሶሪ በጣም ኢትዮ ፖስታ ማለት እዛ ጋር ነው። ይኸው ኢትዮ ፖስታ ማየት ይቻላል። ሰዎች እዚህ ጋር መጡ አድሬሳችሁን ፍቅር አደባባይ ወይም ደግሞ ፖሊ ፊት ለፊት ላይ ያለው ህንፃ ማለት ነው የፖስታ ቤት ምናምን። ደግሞ ሲለን ካፌ ይላል። ሰዎች ሲዝናኑ ቦታ ውስጥ በጣም ተመራጭና ተወዳጅ የሆነ ቦታ ውስጥ ላይ ነው ያለነው።
ሰላም እንዴት ናችሁ? በምሽት ባህር ዳር ላይ ወክ ማድረግ ምን ይመስላል? ስሜቱ ብታካፍሉን ጥሩ ይመስላል። እንግዲህ እነዚህን እህቶችን አግኝቻለሁ። በጣና መንገድ ላይ ነው ወይም ደግሞ በባህር ዳር አሁን አዲስ በሚባሉ ቦታዎች ላይ ነው ወክ እያደረጉ የሚገኙት። እስኪ ስሜታቸውን ምን እንደሚመስል አብረን የምንጋራ ይሆናል። አብራችሁን ቆዩ። በጣም ደስ ይላል። ይሄን እንደምታየው አየሩ ደስ ይላል። እንግዲህ በጣም ደስ ብሎን እየተንቀሳቀስን ነው ያለነው። ሰው ብታካፊያችሁ ጥሩ ነው። አጋጣሚውን በርግጥ ወክ እያደረግን ነው ያው። ስለዚህ ቢዝነስ ኤሪያ ነች። ልምጣ ልጎብኝ ይቻላል? ኢንተርቪው ላድርግ ይቻላል? መልካም። ስለዚህ አሁን ስለነበረን ጊዜ በጣም አመሰግናለሁ። መጨረሻ ላይ ማስተላለፍ የምትፈልጉት ነገር አለ? ያው ሀገራችንን ውብ ባህር ዳርን ጎብኛቸው ነው የምንለው። መልካም ይችላል። በህይወቱ በውጣ ወረዶች ሊሆን ይችላል፣ ተሞክሮች ሊሆን ይችላሉ። ይህም ባደርጋቸው ነገር ኑሮ በጣም እቆጭ ነበር የሚሉት ነገር አለ? ምንም የለም። ምክንያቱም ከአሁን በፊት የመጣሁበት መንገድ ሰክሰስፉል ነው። በመቀጠር ቢሆንም ወደፊትም ከመቀጠር ጎን ለጎን ደግሞ የግል ስራ ስለምንጀምር ምንም ከዚህ በፊት የምቆጭበት እንትን አልነበረም። ወደፊት ይሳካል። ቢዝነስ የራሱ የሚያስተዳድሩት ቢዝነስ አለ? አይን ለሚያይ አንድ ወጣት ምን ቢያደርግ የራሱ ቢዝነስ ሊጀምር ይችላል ወይ ደግሞ ጥሩ ህይወት ሊመራ ይችላል ብሎ ያስባሉ? ነው አሁን ምንድነው እኛ ከአሁን በፊት ተቀጣሪ ስንሆን ኢንፍሌሽንም ስላልነበረ ኑሮ ውድነቱም ያን ያህል የሚጣል ስላልነበረ እኛ ፓሽኔት ሆነን ነበር የምንሰራው። ነገር ግን ከዚህ በኋላ መቀጠር ጥሩ ነው ብዬ አላስብም። ለምን በቀን ማግኘት እየተቻለ ወር መጠበቅ አስፈላጊ ስላልሆነ ወጣቱ ከመቀጠሩም ጎን በጎን እኔንም ጨምሮ እንግዲህ ወደ ግል ስራ ሽፍት ቢያደርግና የራሱን ቢዝነስ አመንጭቶ ራሱን ቢያስተዳድርና ራሱን ቢያግዝ ለሱም ለወገኑም የተሻለ ነው ብዬ አስባለሁ። አሁን እርሶ የኖሩት በጣም ያው ብዙ ህይወት ባይባልም ግን ከወጣቱ አንፃር የተሻለ ብዙ ህይወት ነውና እንደው ሀያዎቹ ላይ ይህንን አርጌ ብሄድ ኑሮ የግልን ቢዝነስ መስርቼ ጥሩ ህይወት ኖር ነበር ብለው የሚያስቡት ነገር ምን ላይ ቢሆን ነው? ምንድነው መሰለህ ከመቀጠር ጎን በጎን የግል ስራ ክሬት ማድረግ ይቻል ነበር። ያው ግን ወጡ እንደዛ አይነት ሐሳብ በተለይ ሀያዎቹ ውስጥ ሆነህ እንደዛ አይነት ሐሳብ ላይ መጣልህ ይችላል። ስለዚህ አንዳንዴ ልብ በአርባ ገንዘብ በሀያ ይባል የለ ከዛ አንፃር ነው አልፎኛል ብዬ ማስበው። ኦፍ ኮርስ ግን አልቆረቆርም። ስለዚህ ለኔ ከዚህ በኋላም ያለው ጊዜ ይደርሳል ወደ ግሉ መሰማራቱ። ነገር ግን ወጣቱን ግን ያው አሁን እንዳልኩ መርገም እንዳይሆን እንጂ በቃ ከመቀጠር የራሳቸውን ቢዝነስ ክሬት ቢያደርጉ የተሻለ ነው እንደ ሐሳብ ነው ያለው። መልካም። በስተመጨረሻም እንግዲህ በጣም ከሚያምረውና የጣናን ንፋስ በምሽት ከመውሰድ በጣም ከሚማርከው ቦታ ላይ ነው ተቀምጠ ያለና ጣና ላይ ወይም ደግሞ ምሽት ባህር ዳር ላይ መዝናናት ምን ይመስላል? በጣም አሪፍ ነው። ባይዘወይ አሁን ከቢሮ ወጥቼ ነው ወጥቼ ቀጥታ ቤቴን ከመግባት አዲሱ መንገድም ያው እያለቀ ነው እያየሁ ነው። ይሄንን እየጎበኘን ወክ አድርገን ንጹህ አየር ወስደን ወደ ቤት መግባት ስለሆነ ጥሩ ነው። እሺ በጣም ቴንኪው። መጨረሻ ማስተላለፍ የሚያስቡት ወይ ደግሞ የሚፈልጉት ነገር አለ? ያው ሀገራችን ሰላም ያርጋት ማለት ፈልጋለሁ። መልካም። ሀሳቡንና አስተያየቱን ሼር ስላደረጉኝ በጣም አመሰግናለሁ። መልካም ምሽት ይሁንልህ። በጣም አመሰግናለሁ። መልካም ቀን። እሺ እንግዲህ ሰውየው በጣም የሚገርም ሀሳቦችን ነው ሼር ያደረገል ማለት ነው። ማንኛውም ሰው ግን ቁም ነገር መውሰድ ያለባችሁ መቀጠር ብቻ መውሰድ ሳይሆን በመቀጠር ጎን ለጎን የግል ስራ መስራትን በጣም ጥሩ ነገር እንደሆነ ነው ሰውየው ያብራሩልን። እንዲህ እያለን ማለት ነው ምሽት ባህር ዳር ምን ትመስላለች የሚለውን እየቃኘን የተለያዩ ቁም ነገር አዘል ሀሳቦችን ደግሞ እያካተትና እያደረስናችሁ እንገኛለን ማለት ነው። ግን እናንተ ግን ይህን ቪዲዮ ላይክ፣ ሰብስክራይብ በማድረግ በእውነት አበረታቱን። እኛ በጣም እዚህም በላይ መሄድ እንችላለን፣ መግፋት እንችላለን።
ሶ የሚጠበቅባችሁን ነገር አድርጉ። አትሊስት በሰብስክራይብ አግዙን።